ከሐምሌ 1 እስከ ሐምሌ 30 ነው የተባልኩትና ጋይስ እስከዛ ድረስ 4000 ሀወር ከሞላሽ የ50 ሺህ ተሸላሚ ትሆኛለሽ ተብያለሁ ማለት ነው ጋይስ። እና እኔ ተስፋ ቆርጬ ትቼው ነበረ። ከዛ አሰብኩትና ልሞክር አልኩኝ። እኔ አንዳንድ ጊዜ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው አልሐምዱሊላህ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ዝዝት ይበልልኝ። እንግዲህ ዛሬ በዚህ ቪዲዮ የመጣሁበት በጣም ወሳኝ የሆነ ነጥብ ነው ማለት ነው ጋይስ። ያው ዛሬ ሐምሌ 2 ነው። ትናንትና ሐምሌ 1 ቪዲዮ ላይቭ ገብቼ ነበረ። እኔ ያው ጀማሪ ዩቲዩበር ነኝ ማለት ነው ጋይስ እና የአንድ ወር ቻሌንጅ ተሰጥቶኛል ማለት ነው። የአንድ ወር ቻሌንጁ ምንድነው? በአንድ ወር ውስጥ ገና ነኝ ሰዓትም እና በአንድ ወር ውስጥ 4000 ሰዓት ከሞላሽ በአንድ ወር ውስጥ ነው ታዲያ ከሐምሌ 1 እስከ ሐምሌ 30 ነው የተባልኩትና ጋይስ እስከዛ ድረስ 4000 ሀወር ከሞላሽ የ50 ሺህ ተሸላሚ ትሆኛለሽ ተብያለሁ ማለት ነው ጋይስ። እና እኔ ተስፋ ቆርጬ ትቼው ነበረ። ከዛ አሰብኩትና ልሞክር አልኩኝ። እኔ አንዳንድ ጊዜ ማለት ነው የሆነ ነገር ማለት ነው አጋጥሟችሁ ያውቃል? የሆነ ነገር እንደዚህ በዚህ አይነት ቻንስ የሚሆን በራሳችሁ የሆነ ነገር አቅዳችሁ የሆነ ከተዋችሁት በኋላ ወይኔ ሞክሬ ቢሆን እኮ የምትሉት ነገር አለ ጋይስ። እና አሁን ደግሞ እኔ በቃ 4 ሰዓት ማለት እኮ በጣም ከባድ ነው። እንኳን በአንድ ወርና እስከ 5 ወርም በሞላልኝ። ኧረ ተውት 50 ሺህ ድሮም ያሉ ውሸታቸውን ነው እንደማይሞላልኝ ስላወቁ ነው ምናምን አልኩና ማለት ነው ጋይስ። ከዛ ደግሞ እንዲህ መሞከርማ አለብኝ ከሆነ ይሆናል ካልሆነ ይቀራል ብዬ ተስፋ አድርጌ መጣሁኝ ወደ እናንተ ማለት ነው። እና ምን ልላችሁ ነው እህት ወንድሞቼ ሁላችሁም ማለት ነው አበረታቱኝ ማለት ነው። እና እንግዲህ አሸናፊ እንድሆን ብታበረታቱኝ ደስ ይለኛል ማለት ነው። እውነት ለመናገር ተሸላሚ ብሆን ደስ ይለኛል ማለት ይሄ ለ50 ሺህ ብዬ አይደለም። በነገራችን ላይ ግን የሆነ ነገር እናንተ ተወዳደራችሁ ማለት ነው። እውነት ለመናገር አሸናፊ ስትሆኑ በጣም ነው ደስ የሚላችሁ ማለት ነው። እና ይሄን ልላችሁ ነው። በተረፈ ደግሞ ኢንሻአላህ አሪፍ ቪዲዮዎችን ይዤላችሁ እመጣለሁኝ። እኔ ከዚህ በፊት ያው ለእናንተ የመዳም ቅመም ነበርኩኝ ማለት ነው። ግን ኢንሻአላህ ከዚህ በኋላ ደግሞ ያው በቅርብ ነው የገባሁት። አሁን ላይ ያው ኢንሻአላህ የራሴን ነው ይዣለሁኝ። ከዚህ በኋላ ስደት አልመኝም ብዬ ነው ሀገሬ ላይ እና ያው ኢንሻአላህ እስኪ ዩቲዩብን ልሞክረው ብዬ በዚሁ አጋጣሚ የጀመርኩት ያው ሰው ሀገር አልሄድም። ከዚህ በኋላ ሀገሬ ላይ ነው የምኖረው። ደግሞ ይሄ ዩቲዩብ ደግሞ ከተሳካልኝ ቻንሴን ልሞክረው ብዬ ነው። በአጋጣሚ ደግሞ ሆነ የሆነ ቻሌንጅ ተሰጠኝ ማለት ነው ጋይስ። እና አበረታቱኝ። እኔ ቢሞላልኝ ደስ ይለኛል፣ ተሸላሚ ብሆንም ደስ ይለኛል። ግን ባልሆንም ደግሞ ያን ያህል ቅር አይለኝም። ለምን መሰላችሁ? ይሄ 4000 ሰዓት ማለት ቀላል አይደለም። በጣም ከባድ ነው ብዬ ነው የማስበው ማለት ነው። እና እህቶቼ ሁላችሁም አበረታቱኝ። በመቀጠልም ደግሞ አሪፍ ስራዎችን ይዤላችሁ እመጣለሁ። ያው ሞላም አልሞላም በራሴ እንግዲህ እንደምንም ብዬ ለመስራት ሞክራለሁኝ ማለት ነው። ሀገሬ ላይ ነኝ። አንዳንድ ነገሮችን ማሳየት እችላለሁኝ፣ ብዙ ነገሮችን ማለት ነው። እና እህቶቼ እንደዛ እላችኋለሁ። በመቀጠልም ደግሞ ውጪ ሀገር ላይ ያላችሁ እህቶቼ ወንድሞቼ በቃ ሀገራችሁ ሞክሩት ነው የምላችሁ። እኔ ከመጣሁ አሁን ረመዳን ስንት ወር ሆነው እህቶቼ። እና ረመዳን ላይ ሀገሬን መጾም ብዬ ነበር የመጣሁት ማለት ነው። እና ምን ልላችሁ ነው በቃ ነው ሀገራችሁ ላይ በቃ እንደምን ብላችሁ ትኖራላችሁ፣ ሰው እንደሚኖረው ትኖራላችሁ። እውነት ለመናገር እዛ ሆነን እንደሚሉን አይደለም ሀገራችን። እና ሞክሩ። ዩቲዩብም ቢሆን ያው የራሳችሁን ነው፣ መልካም ነገር መስራት ትችላላችሁ። በቃ አይደለ ብዙ ሰዎችን መርዳት ትችላላችሁ። እዚህ ጋር ማለት ለገንዘቡ ብቻ ሳይሆን እንደዚህ ሚዲያ ሲኖራችሁ ለብዙ ነገር ድምጽ መሆን ትችላላችሁ። ስንት የተቸገረ የወደቀ ጧሪ የሌለው ወላጅ አልባ በጣም ብዙ ነገሮች አሉና ያን ራሱ ስታዩት ምን አለ ኖሮኝ በቃ የሆነ በቃ አለ አይደለም ኖሮኝ ብረዳ ወይም ደግሞ ትልቅ ሚዲያ ኖሮኝ እንደዚህ ምን አለ ሼር ባረጋቸው ሰው ቢተባበራችሁ ምናምን አእምሯችሁ ላይ ይመጣልና የዛን ሰዓት ለዛ ሁሉ ይጠቅማችኋል ማለት ነውና እንደምን ብላችሁ ያው ኢንሻአላህ ዩቲዩብም ያው አሪፍ ነው። እኔ ሌላ ቻናል ነበረኝ በነገራችን ላይ ያው ስለተዘጋ ነው እንጂ ማለት ነው። ሀገሬ ደግሞ ስመጣ
እስቲ ልሞክረው ምናምን ብዬ አሁን እንደ አዲስ እንትን አልኩኝ እንጂ ማለት ነው። እና ለብዙ ነገር ይጠቅማችኋል እነዚህ አንዳንድ ቻናሎችን ክሬት ብታደርጉ እላችኋለሁኝ። እና አበረታቱኝ ነው በአጠቃላይ እኔንም አበረታቱኝ። እስቲ ይሞላል አይሞላም ጋይስ በቅድሚያ ኮሜንት ብታደርጉልኝ ደስ ይለኛል ውዶችዬ፣ ኮሜንት ማድርጉልኝ ማለት ነው። ይሞላል አይሞላም እኔ እንጃ። እኔ ሳስበው ግን ማለት ነው ያኔ ልቤ ሙሉ ለሙሉ ተስፋ አልቆረጠም። አንዳንድ ጊዜ አይደለም አይ አይሞላም ብላችሁ ከምትተውትና ሞክራችሁ በቃ ልባችሁ እርፍ ከሚል እና ያንም ብዬ ነው እንግዲህ የቡናዬን እየጠጣሁ ነው ገና ማለት ነው። ሁላችሁ ሁለተኛዬን ራሱ አልቀዳሁትም እንደዚህ ቁጭ አድርጌ ነው። እስቲ ቪዲዮ ትናንትና ምን አደረኩ መሰላችሁ? ቪዲዮ ልስራላችሁ እንዴ አልኩና አይ ቆይ እስቲ ላይቭ ልግባ አልኩና ሐምሌ 1 ነበረ ትናንትና ያሉኝ በ28 ነበረ። ከሐምሌ 1 እስከ ሐምሌ 30 ያሉኝ ቀን በ28 ነበርና እዛ ትናንትና ልጀምር አልኩና ከዛ በኋላ አይ ቆይ እስቲ ላይቭ ይሻለኛል ላይቭ ገባሁኝ ማለት ነውና አሁን ደግሞ ቡናዬን እየጠጣሁ እዛ ላይ ወይኔ ውድድር ሲባል ግን ማለት ነው እውነት ለመናገር ይሁን አሸንፋለሁ አላሸን እኔ አሁን የ30 ቀን እንዴት ነው የሚያልቅልኝ? በቃ ሀሳብ ነው የሚሆንብኝ ታውቃላችሁ። እና እንደዚህ ቡናዬን አሁን እንደዚህ ቁጭ ብዬ እየጠጣሁ ዛሬ ደግሞ ሐሙስ ነውና ከዛ እንደዚህ ቁጭ ብዬ ማለት ነው በቃ ልስራ ብዬ ነው እንግዲህ ይፖሰታል አይፖሰትም እንግዲህ በኋላ ከራሴ ጋር ደግሞ ተማክሬ ነው ማለት ነው። እሺ ጋይስ እና ምን እላችሁ ነው እህቶቼ አበረታቱኝ። እኔ ተሸላሚ ብሆን ደስ ይለኛል። ተሸላሚ ደግሞ ከሆንኩኝም እንደዚህ በቪዲዮ ሰርቼ ምናምን ነው ለእናንተ የምለቅላችሁ ማለት ነው ኢንሻአላህ ተሸላሚ ከሆንኩኝ ማለት እና እህቶቼ ተመልሰን ተገናኝተናል ማለት ነው። ያው እንትን አዛን ሲል ነበር ያቋረጥኩት ማለት ነው። እና እምላችኋለሁኝ አበረታቱኝ ነው ባጭሩ አበረታቱኝ። እንደዚሁም ደግሞ ኢንሻአላህ እኔ ካደኩኝና ቫይራል ከወጣልኝ ደግሞ ብዙ እቅድ አለኝ ማለት ነው ኢንሻአላህ። እንደኔ አዳዲስ የሆናችሁት ምናምን አብረን እናድጋለን ማለት ነው። ግን አበረታቱኝ እላችኋለሁኝ ኢንሻአላህ ተሸላሚ እንደሆነ ያው አብዛኞቻችሁ በተለይ ደግሞ የመዳም ቅመም ሆናችሁ ማለት ነው ያው ታውቁታላችሁ የሰው ሀገር ልፋት ምን እንዳጠቃላይ ሁሉንም ነገር ለኛ ለምናውቀው ማለት ይሄ ነው ማለት አይጠበቅብንም። እና ሀገራችን ላይ ደግሞ እንደዚህ አንዳንድ ስራዎች እንደዚህ ፈጥረን ስንሰራ ብታበረታቱን በተለይ ደግሞ ያው እንዳልኳችሁ ሰው ስትሰሩ የነበራችሁ አሁን ላይ ደግሞ እንደዚህ የተለያዩ ኦንላይን ስራዎችን ሰርታችሁ የምትሰሩ እንደዚህ ዩቲዩብ ሆነ ማንኛውንም ስራ እኛንም ደግሞ እንደዚህ ከሰው ሀገር ገብተን ሀገራችን ላይ ስንሆን ማለት ነው እንደዚህ አይነት ስራዎችን ስንጀምር ብታበረታቱን መልካም ነው ብዬ አስባለሁኝ። ያው ስም ባልጠቅስም ያው ታውቃላችሁ አብዛኞቻችሁ ብዙ እህቶቻችን አሉ እንደዚህ እንደኛ ሰው ቤት ነበሩ የመዳም ቅመም የነበሩ ልክ እንደኔ ማለት ነው። አሁን ላይ ደግሞ እንደዚህ ዩቲዩብ ምናምን ከፍተው በእንደዛ አሁን አሪፍ እየሰሩ ያሉ አሉ ማሻአላህ ብያለሁ በነገራችን ላይ ማለት ነውና እና እኔም ደግሞ አበረታቱኝ እንደውም ሌሎቹም እህቶቻችን እንደዚህ ማለት ወላሂ እኔ ሰው ማለት ከዚህ በኋላ ይላሉ አንዳንዶቹ ከኔም ጭምር ማለት ነው። በእርግጥ አላረኩትም አልተመለስኩም እንጂ ከዚህ በኋላ ሁለተኛ አልመለስም በቃኝ ብለው ሄደው ማለት ድጋሚ የሚመለሱ እህቶች አሉ። እና እንደዚህ አይነት ነገሮችን ደግሞ ግን እንደዚህም ስራ ጀምሮ እንደዚህ ማለት ሳካ ሲላቸው የሚመለሱ አሉ። እንዳልኳችሁ በዛኛው ቻናል ብዙ እህቶች የማውቃቸው ነበሩና ግን ሆኖም ግን ምንድነው እንደዚህ አይነት ስራም ስንጀምር ብታበረታቱን መልካም ነው ብዬ አስባለሁኝ። እና እኔንም ደግሞ አበረታቱኝ እህቶቼ። ሌሎቻችሁም ካላችሁ ኢንሻአላህ ተበረታተን አብረን አድገን እኛም ደግሞ በሀገራችን ላይ እንደዚህ ማለት የሆነ ስራ እኮ ማለት ነው ጀምረን ይሄንን በጎን ደግሞ ቢሄድልን መልካም ነው። እንዳልኳችሁ ለብዙ ነገርም ይጠቅመናል ማለት ለራሳችን ብቻ ሳይሆን ለሌሎችም ሰዎች ብንረዳበት ነው። እንደዚህ አይነት በክፍያው ብቻ አይደለም እንደዚህ ሚዲያ ራሱ ሲኖራችሁ እነዛን ሰዎች እዛ ሚዲያ ላይ በምትለቁ ሰዓት ላይ ብዙ አቅም ያላቸው ሰዎች የመርዳት ፍላጎት ያላቸው ሰዎች ምናምን ስለሚኖሩ በዛ እንኳን ማለት ተጠቃሚ ትሆናላችሁ ማለት ነው። እናንተ አንድ ሰው ማስደሰት ማለት ለኔ በጣም እንጃ ወላሂ ቀላል ነገር አይደለም። በጣም ነው ደስ የሚለው ያ ሰው በእናንተ ደስተኛ ሲሆን ያ ሰው በእናንተ ውጤታማ ሆኖ ስታዩት ያለውን ደስታ አስቡት እንግዲህ። እና እንደዛ ነው እላችኋለሁ እህቶቼ። ሁላችሁም ሀገር ውስጥም ያላችሁ ውጭም ያላችሁ እኔም ደግሞ ተባብራችሁኝ ማለት ተሸላሚ ብታደርጉኝ ደስ ይለኛል ማለት ነው። አስቡት የሆነ ነገር ትንሽ ነገር እንኳን ብትሆን ማለት ነው ልክ ሽልማት አለው ስትባሉ እንዴት ነው ደስ አይላችሁም? እንዴት ነው ትምህርት ቤት ለአንድ እስክሪብቶ እንደዚህ አሽገው እንኳን ለሚሰጡ እንዴት እንደምንጓጓ ነበረና አሁን ደግሞ ይሄ ያው
እስቲ እኔ እንጃ እኔ ፈርቻለሁኝ በነገራችን ላይ እህቶቼ። ግን እናንተ ደግሞ ከተተባበራችሁልኝ ቪዲዮ ካጫወታችሁልኝ እንዲሁም በተለያየ ነገር ብቻ እንደምንም እኔ እንጃ አላውቅም ብቻ ጋይስ ግን ኮሜንት አድርጉልኝ። የሚሞላ ይመስላችኋል ማለት በአንድ ወር ውስጥ ማለት ነው። ዛሬ 2 ብሏል እንዳልኳችሁ ትናንትና ላይቭ ገብቼ ነበረ በአንድ ማለት ነው። አንድ ሲል በቃ ወይኔ ልቤ ድው ድዋል። እውነት ተሸላሚ ሆናለሁ አልሆንም እንዳልኳችሁ በቃ ከብሩ ይልቅ በቃ የሆነ ሽልማት ስትባሉ የሆነ ስሜት ብቻ አለ። እውነት ለመናገር የሆነ ቻሌንጅ ሲሰጣችሁ ያንን ቻሌንጅ አሸንፋለሁ አላሸንፍም የሚለው ነገር ውስጣችሁ በቃ አያስተኛችሁም ራሱ ማለት ነው። አሸንፋለሁ አላሸንፍም ወይኔ ቻሌንጅ አልፈዋለሁ አላልፈውም የሚለው ማለት ነው እህቶቼና አበረታታችሁኝ ተሸላሚ ብሆን ደስ ይለኛል። እና እህቶቼ እናንተም ደግሞ አስተያየታችሁን ስጡኝ። በነገራችን ላይ ያው ገና ነኝ እኔም ገና በዚህ እንደውም ቪዲዮ ነው መሰለኝ ይመስለኛል የለቀኩትና አስተያየታችሁን ስጡኝ። ማለት ማስተካከል ያለብኝን ኢንሻአላህ እያስተካከልኩኝ እንደዚህ በቪዲዮ እንደዚህ እንትን ብዬ ምናምን አላውቅም። ያው እንዳልኳችሁ ሰው ሀገር ላይ ነበርኩኝ ቻናሌን ስሞክር እንደዚህ በቪዲዮ ሞጥቼ ሰርቼ አላውቅም ምናምን ነገርና አስተካኪ ማለት ያለባችሁን ኮሜንት አድርጉልኝ እያስተካከልኩኝ ወደፊት ደግሞ አብረን እንሄዳለን። እንዲሁም እንደኔ ጀማሪ የሆናችሁ እህቶቼ ኢንሻአላህ ጉዞ ወደፊት አብረን እናድጋለን አብረን እንለወጣለን እላችኋለሁ። ሀገርም ያላችሁ ከሀገር ውጭም ያላችሁ አበረታቱኝ። እንግዲህ ተሸላሚ እንደሆን ማለት ነው ጋይስ። እኔ እንዳልኳችሁ እኔ እንጃ አላመንኩበትም፣ ግን ደግሞ ውስጤ እባክሽ ሞክሪ ይለኛል ማለት ነው። አስቡት በነገራችን ላይ ገና ዋይፋይ ራሱ አልተስተካከለልኝም። ብዙ ለፋሁኝ እንትን ለማለት ግን ያው አልተስተካከለልኝም። አንሊሚትድ በዳታ የሞላሁ ነው እየተጠቀምኩኝ ያለሁት ማለት ነው እህቶቼ። ሆኖም ግን ያው ተስፋ አልቆርጥም። ገና ዋይፋይ ሞልቼ እንደ ብዬ ስል ያው የሞከርኩ ነበር ከተሰጠኝ ጀምሮ ቻሌንጁ ማለት ነው። ከሐምሌ 1 ሲል ጀምረሽ ተብዬ እስከዛ ድረስ እየሞከርኩ ነበር ዋይፋይ ለማስገባት ግን አልሆነልኝም። ያው ግን ጊዜው ሲደርስ ደግሞ ዝም ብዬ በዳታ እየተጠቀምኩ ነው። ለመጠቀምም እሞክራለሁ። በቃ ጊዜ እስከምታልቅ ድረስ ተስፋ አልቆርጥም ማለት ነው እህቶቼና አበረታቱኝ ሁላችሁም ማለት ነው እህቶቼ። በያላችሁበት ሰላም፣ ጤና፣ ፍቅር አብዝቼ ተመኘው። ሼር ማድረጋችሁን አትርሱ ማለት ነው እህቶቼ። ወዳችኋለሁኝ። በያላችሁበት ሰላም፣ ጤና፣ ፍቅር አብዝቼ ተመኘው። በድጋሚ እስከምንገናኝ ድረስ ባይ ባይ። ወዳችኋለሁ።